ጤና ይስጥልን የተከበራችሁ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች፣ የከበረ ሰላምታችን ባላችሁበት ይድረሳችሁ። ፍንፍኔ መልቲሚዲያ በዚህ ዝግጅቱ ስለ አንድ ግለሰብ ታሪክ እንደሚከተለው የሰነደውን ወደ እናንተ ያቀርባል። ውድ አንባቢያን፣ በመጀመሪያ ይህንን አጭር ታሪክ ለንባብ ሳቀርብ የግለሰብን ማንነት ወይም የፖለቲካ አመለካከቱን ለመጋፋት ሳይሆን ለብዙ ጊዜ ከዚህ ታሪክ ጋር ተያይዞ ሰዎች ሐሳብ ሲሰጡና ሲወዛገቡበት ስለነበረ የማውቀውን እውነታ ግልጽ ለማድረግ ያክል ነው ይላል የታሪኩ ጸሐፊ። ጸሐፊው ስለምን እውነታ ግልጽ ማድረግ ፈለገ? ፍንፍኔ መልቲሚዲያ እንደሚከተለው አሰናድቶታል። እስከ ፍጻሜው አብራችሁን ቆዩ። ጊዜው 2009 ዓ.ም ክረምት ሰኔ ወር መገባደጃ ነው። የሐዋሳ ዩኒቨርሲቲ የሁለተኛ መንፈቅ ዓመት የተማሪዎች ፈተና ከተገባደደ በኋላ የሥራ ጫና ላለባቸው እንደ ሬጅስትራር አካባቢ ላሉ የአስተዳደር ሰራተኞችና ኃላፊ መምህራን በዩኒቨርሲቲው ወጪ ለአንድ ሳምንት በአገሪቱ በተመረጡ ቦታዎች የመዝናኛ ጉዞ ተዘጋጅቶ ነበር። በዚሁ መሰረት እኔም የጉዞ አካል ስለነበርኩ አቶ መኮንን በሚያሽከረክሩት የሰራተኞች መኪና ውስጥ ሰራተኞችን እያስተባበርኩ ከሐዋሳ ተነስተን ሶደሬን፣ አዳማንና ሐረር አካባቢን ለመጎብኘት ጉዞ ጀመርን። አዳማ ምሳ ተበልቶ የቀኑን የቀረውን ጊዜ ሶደሬ ለማሳለፍ ወስነን ጉዞአችንን ወደ ሶደሬ ያደረግን። በእርጋታ የሚታወቁት አቶ መኮንን ማለትም የቀድሞ የኢሳት ጋዜጠኛ የመሳይ መኮንን አባት መኪናቸውን በመካከለኛ የከተማ ፍጥነት ላይ አድርገው ከከተማ ወጡ። በዚህን ጊዜ ጭፈራም የተቀላቀለው የሰራተኞች የደስታ ስሜት ትኩረትን የሚስብ ስለነበረ አቶ መኮንንም የተመሰጡ ይመስላሉ። አዳማና ሶደሬ መሃል አዋሽ የምትባል ከተማ ስንደርስ አንድ ያልተጠበቀ ክስተት ተከሰተ። የመኪናው የኋላ አካል በቅስፈት ወደ ላይ ተነሳ። ያ ሁሉ ደስታ በአንዴ ተናወጠ። የነበረው የደስታ ድባብ ወደ ከባድ ድንጋጤ ተቀየረ። ሾፌሩ እዚያው በተቀመጡበት በድንጋጤ ደርቀው ቀሩ። ከፊት የነበርን እንደምንም ከመኪናው ወርደን ምን እንደተከሰተ ለማጣራትና ለማረጋጋት ስንሞክር የመኪናው ጎማ ስር አንዲት ወጣት ጭንቅላቷ ተገጭቶ አገኘን። በዚህ ከባድ ፈተና ውስጥ ሆነን ሁለት ነገር ማድረግ ግድ ነበር። የመጀመሪያው ተጎጂዋን ወደ ሆስፒታል መውሰድ ሲሆን፣ ሁለተኛው ደግሞ ሾፌሩን በአቅራቢያ ወዳለው ፖሊስ ጣቢያ ወስዶ እዚያ እንዲሸሸጉ ማድረግ። ምክንያቱም በወቅቱ የኦሮሞ ቄሮና ቀሬዎች ከቀድሞ ህወሓት መራሽ መንግስት ጋር ባላቸው ቅራኔ ከፍተኛ ውጥረት ከመኖሩም በተጨማሪ የተጎጂዋ ደምና ያለችበት ሁኔታ በአካባቢው ተወላጅ ወጣቶች ሲታይ ጉዳዩ ወደ ጸብ ሊቀየር ተቃርቦ ነበር። እኛም ሁኔታውን በመረዳት ወዲያውኑ ተከፋፍለን ሾፌሩን በአቅራቢያ ወዳለው ፖሊስ ጣቢያ፣ ተጎጂዋን ደግሞ ወደ አዳማ ሆስፒታል ለመውሰድ መንቀሳቀስ ስንጀምር የሰፈሩ ወጣቶች በክስተቱ ስሜታዊ ሆኑ። ምን ያስከንፋል? ረጋ ብለ አታሽከረክርም፣ እያየ አታሽከረክርም በማለት ሾፌሩ ላይ ጮውባቸው። አንዳንዶቹም ስሜታቸውን መቆጣጠር አቅቷቸው ጥቃት ለመሰንዘር ቃጣቸው። እኛም ሾፌሩ እንዳይጎዳ ወጣቶችን በመለመንና በመማፀን የማረጋጋት ሥራ መስራት ጀመርን። ተጎጂዋም ወደ ሆስፒታል ለመሄድ ስትጫን የሞተች መስሏቸው ከነሾፌሩ ከስፍራው እንዳንንቀሳቀስ ተደረግን። በዚህን ጊዜ ጉዳዩ ለሾፌሩ አስፈሪ መሆኑን ስንረዳ 3 የምንሆን ሰዎች ለመጋፈጥ ወሰን። እንደምንም ራሳችንን አረጋግተን እነዚህን ቃላቶችን ተነፈስን። እባካችሁ ሾፌሩ የሰው አገር ሰው፣ በተለምዶ የሌላ አካባቢ እንግዳ ስለሆነ የሚወሰደውን እርምጃ ሁሉ እኛ ላይ አስቀድሙ እንጂ እኛን አልፋችሁ ሾፌሩን አትንኩብን ብለን በአፋን ኦሮሞ ተማጸን። ሰውየው በወቅቱ ማውራት አቅቷቸው ትንሽ የሚተነፈሱት ቃላት እንኳን በአማርኛ ብቻም ነበር። እንግዲህ የኦሮሞማ ጉዳይ በዚህ አስጨናቂ ወቅት ሊነሳ ነው። ነገሩ ሲያስፈራን ቆርጠን ተናገርን። የተጎጂዋን ጉዳይ በሚመለከት በነፍስ ከተረፈችልን እኛ ለሚያስፈልገው ሁሉ ራሳችንን ሰጥተናል። ከሞተችም ለኛም እህታችን ነች፣ አብረን እናዝናለን። የሾፌሩን ጉዳይ ግን በኦሮሞ ባህል ወይም በኦሮሞማ እንፍታ። ኦሮሞ ደግሞ ከራሱ ይልቅ ሌላውን የሚንከባከብ
ሰፉ ያለው ህዝብ ነው ስንላቸው ወዲያውኑ መለስ አሉልን። እኛም ሁኔታቸውን በማጤን ሾፌሩን በአቅራቢያ ወዳለው ፖሊስ ጣቢያ እንውሰድ ስንል ጠየቅናቸው። ወዲያውኑ ተረጋግተው እንዲያውም አንድ ወንድማቸው ለሌሎቹም ነግሮልን ሾፌሩም በሰላም ጣቢያ እንዲደርስ ተደረገ። እስከዚህ ድረስ አቶ መኮንን ኦሮምኛ የማይችሉና አማራ ወይም ሌላ ብሔር መሆናቸው ነበር የሚታወቀው። ከዚያ ለምን እንደሆነ ባላስታውስም አንድ ግለሰብ ተንደርድሮ ሾፌሩን በቦክስ ለመምታት ይሞክራል። በጣም አዝነን ጥፋተኛ መሆናችንን ስለምንረዳና ተጎጂዋም መንገድ ላይ ወደ ሆስፒታል ስትሄድ ሞታ ይሆናል ብለን ደንዝዘን ቆምን። ወደ 120 ከሚሆኑ ሰዎች 3 ሰዎች ብቻ ከሾፌሩ ጋር በጨለማ አብረን ቀርተናል። በዚሁ እንዳለን አንድ ፖሊስ መጣና በቃ ተረጋጉ ብሎ ተቀበለን። የነበረውን ሁኔታ ፖሊሱ የተረዳው ይመስለኛል። ሆኖም ፖሊስ ጣቢያ ስንደርስ አንድ ያልተጠበቀ ክስተት ተፈጠረ። ፖሊሶቹ አቶ መኮንንን ከእጃችን ተቀብሎ ሊሄዱ ሲሉ አቶ መኮንንም የሚወስዷቸው ሌላ አካል መስሏቸው እባካችሁ አትግደሉኝ፣ እኔ ንጹሕ ኦሮሞ ነኝ፣ የሰላሌ ኦሮሞ አሉ። ይህ እሳቸው ያሉት ጉዳይ የባሰ ነገሩን ወደ ኋላ መለሰው። በመሃላችን የነበረውና ጉዳዩን ከኛ ጋር ሲያረጋጋ የነበረ የአካባቢው ሰው ተቆጥቶ ተናገረ። እንዴት እንደዚህ ይላሉ? አሁን ኦሮሞነቶን ሲናገሩ ነገሩ የሚቀሎት ከሆነ መጀመሪያ ሲደበቁ መሞት ነበረቦት። ኦሮሞ አለመሆኑ አዘኔታን ጨመረሎት እንጂ በኦሮሞ አላስጠቃውትም። እንደርሱ አመለካከት ከሆነ ኦሮሞ አለመሆን ሊያስጠቃ ስለሚችል ብሎ ነው። ይህ ትክክል አይደለም በማለት ንዴታቸውን ገለጹ። ለእኔም ጭምር እስከዛች ደቂቃ ድረስ ስለ አቶ መኮንን ብሔር ጉዳያችን አልነበረም። የአዋሽ ኦሮሞዎች ኦሮሞማ ግን አቶ መኮንንን በሰውነታቸው ብቻ እንዲታዘንላቸው አደረገ። ሆኖም ግን አቶ መኮንን መጀመሪያ ደንግጠው ስለነበረና የመናገር አቅም ስላልነበራቸው ነው እንጂ እንደታሰበው አልነበረም። በኦሮሞነታቸው የሚያፍሩም ሆነ በኦሮሞነት ተለይቶ እንዲታዘንላቸው የሚፈልጉ ሰው አልነበሩም። አቶ መኮንን ምንም ቢሉ በሰዓቱ ከድንጋጤው አንፃር የማይፈረድባቸው በመሆኑ እያጽናናን ከቆየም በኋላ ከምሽቱ 2 ሰዓት አካባቢ በፖሊስ ታጅበው አዳማ ባሉ ፖሊስ ጣቢያ እንዲያቆዩልንና በዚያው የተጎጂዋንም ሁኔታ እንድንከታተል ስንጠይቅ ፖሊሶቹም ፈቀዱልን። ከዚያም ተጎጂዋ በአዳማ ሆስፒታል እስከ ሌሊቱ 6 ሰዓት ድረስ የሕክምና ክትትል ተደረገላት። በኋላም ዘመድ አዝማዷ እንዳለ ከገጠር መጡ። የልጅቱም ቤተሰቦች መጀመሪያ የልጅቱን በነፍስ መትረፍ ካዩ በኋላ ቀጥታ ሾፌሩ ወደ ነበረበት ፖሊስ ጣቢያ ሄደው ሾፌሩን አንተንም እንኳን ፈጣሪ ከዚህ ችግር አተረፈ፣ ልጃችንን የቀን ጉዳይ ሆኖ እንጂ አንተ አውቀ አልገጫሃትም፣ እንድትታሰርም አንፈልግም፣ ኦሮሞማም ይህንን አይፈቅድም ብለው ጭራሽ በተገላቢጦሽ ሾፌሩ ይለቀቅ ብለው ከፖሊስ ጋር ልመና ጀመሩ። እዚህ ላይ አንድ ሐሳብ ብጨምርበት በወቅቱ በቦታው የነበሩ 120 የሚሆኑ የሐዋሳ ዩኒቨርሲቲ አባላት ይታዘቡኛል ይላል የታሪኩ ጸሐፊ። በመጨረሻም የተጎጂዋ ጉዳት ለክፉ የማይሰጥ መሆኑ በሕክምና ተረጋግጦ በሐኪሞች ከተነገረም በኋላ በነጋታው እኔ ለአቶ መኮንን ዋስ ሆኜ እንዲለቀቁ ተስማማን። ከዛ የልጅቱ ቤተሰብ ፈጣሪ ነፍሷን ማትረፉ በቂ ነው፣ የምን ዋስ የምን ካሳ ምንም አንፈልግም፣ ኦሮሞማ ወይም ሰፉ ስለማይፈቅድ የቀረውንም ሕክምና በራሳችን እናደርገዋለን፣ ተመራርቀን ብቻ እንድንለያይ ብለው ሐሳብ አቀረቡ። በዚህ መሃል አቶ መኮንን እንባ እየተናነቃቸው ሐሳብ አቀረቡ። እንዲህም አሉ፣ ኤ ኢገኪየ ኦሮሞማን ዋኑንዳ አኒስ ከነስሪተን ቤካ አነስ ወሶቴ ከኑመን ጎዳ ወንቲ ኦሮሞ አደጎደስ ከኑማ ኢኒስ ኦሮሞማዳ አኒ ዋን ከነ አከ ሴናት ኢጆሌ ኪያፍ ደበርሰ ገለቶማ አሉ። በግርድፉ ሲተረጎም አዎ ደሜ ነው፣ ኦሮሞማ ሁሉ ነገር ነው፣ እኔም ይህን ጠንቅቄ ያውቃለሁ፣ እኔም ብሆን የማደርገው ይህንኑ ነው፣ ኦሮሞን ለየት የሚያደርገውም ይህ ነው። ከዛም ሁሉም ነገር በኦሮሞማ በፍቅር አለቀ። አቶ መኮንንም ሁሌ እንዳመሰገኑኝና እንደመረቁኝ ነበር።
ከልጆቻቸውም ጋር እንደሚያስተዋውቁኝ ይነግሩኝ ነበር። ለኦሮሞማ ሁሌም ክብርና ፍቅር እንደነበራቸውና ከዚያም አልፎ ሰውን በብሔሩ ሳይሆን በሰውነቱ ክብር የሚሰጥ የኦሮሞማ ባህሪ የተላበሱም ነበሩ የምለውም ነፍሳቸውን ይማርና አሁን በሕይወት ስለሌሉ ነው። በተቃራኒው ግን ልጃቸው መሳይ መኮንን ኦሮሞ ጠል ብቻ ሳይሆን የአባቱን አደራ የበላ ኦሮሞማ በል፣ ኦሮሞማን በተቃራኒው አውሬ አድርጎ ሲስል የነበረና ቢቻላቸው ኦሮሞማ ከምድረ ገጽ እንዲጠፋ የሚቻላቸውን ሲያደርጉ ከነበሩት ግንባር ቀደምም ነው። ዛሬም እሱና መሰል ቱሪን አፋዎች ኦሮሞማን ለማጠልሸት ለማሳነስና የኦሮሞማ መገለጫና ተግባራት ያልሆኑ በሬ ወለደ የሐሰት ትርክቶችን እየነዙ ነው። ዳሩ ግን እሱና የኦሮሞማ ጠላቶች ይጠፋሉ እንጂ ኦሮሞማ መገለጫው ከሆኑት አኩሪ ባህሎቹን ውብ እሴቶቹን እንደያዘ የሰው ልጅ ተምሳሌታዊ ማንነትና መገለጫ በመሆን ለዘላለም ይኖራል። ውድ አድማጭ ተመልካቾቻችን ልክ እንደ መሳይ መኮንን ሁላ ኦሮሞ ሆነው ከኦሮሞ ሰፉ ባህል፣ ቱርፊት፣ እሴትና ከኦሮሞማ መገለጫ ውጪ የሆኑ ተግባራትን የሚፈጽሙ ለሆዳቸው ያደሩ ዋልጌ ግለሰቦች አሉ ይኖራሉ። ነገር ግን የእንደነዚህ አይነቶቹ ዋልጌዎች ተግባር ኦሮሞማን ይገልጻል ወይም ይወክላል ማለት በፍጹም አይቻልም። የታሪኩ ጻፊ ታሪኩንም ሲቀጥል ከቅርብ ጊዜ ወዲህ ስለ መሳይ መኮንን በኦሮሞ አክቲቪስቶች በሶሻል ሚዲያ ሲጻፍ ለመጀመሪያ ጊዜ ግልጽ ማድረግ የጀመርኩት እኔ ነኝ ይላል። መሳይንም በውስጥ መስመር ኦሮሞ ሆኖ ኦሮሞማን እንዳያጠለሽ ብነግረውም መልስ አልሰጠኝም ይላል የታሪኩ ጻፊ። በስተመጨረሻም ኦሮሞነትን ሲጸየፍ የነበረው የዓለም የማይምነት ጥግ ላይ የደረሰው መሳይ የሀብታሙ አያሌው ዘረኝነትና ጎጠኝነት እነዚህን የዱር አውሬዎች ቤታቸውን እንዲፈልጉ አድርጓቸዋል። በዚህ ረገድ ሀብታሙ አያሌው ያደረገው ነገር ያስመሰግነዋል። ብሔራቸውን የሚጸየፉ ስለሌላው ብሔር መታገል አይችሉም። ኤርሚያስ እንኳን በዋቅጅራ ስም ዋሻው ሊደብቀው ስላልቻለ በመጨረሻ ቢወረወርም መሳይ ግን አይታወቅብኝም ብሎ ከተደበቀበት ሚስጥሩን ማውጣት ስንጀምር አሁን ጉድጓዱን እየፈለገ ነው። ኦሮሞ ነኝ ማለት ጀምሯል። ኦሮሞማን እየተጸየፉ ኦሮሞነት ይሉታል። ይሄ ነው መሳይና ኦሮሞነትን መጥላት ከሌላው የሚያስወድድ የሚመስላቸው የማንነት ኪሳራ ውስጥ የገቡ ሰዎችን ታሪክ ብቻ ሳይሆን ፈጣሪም አይታገሳቸውም። ኦሮሞማ እውነት ስለሆነ እውነትም የፈጣሪ ስለሆነች። በሌላው በኩል በጣም የሚገርመው ነገር ኦሮሞማን አጥፍተን ኢትዮጵያን እንገንባ የሚሉት ኢትዮጵያ የተገነባችው በኦሮሞማ መሆኑ አለማወቃቸው ነው። ኢትዮጵያዊነት አንድነት ነው። ይህ የአንድነት አስተሳሰብ የመጣው ከገዳ ነው። ገዳ ደግሞ አንዱና ዋነኛው የኦሮሞማ ተምሳሌት ነው። ኦሮሞማ ከራስ በላይ ለሌላው እንድታስብ የሚያደርግ ባህላዊ ስርዓት ነው። ለዚህም ነው የአዋሽ ልጆች የመሳይ አባት የሌላ አካባቢ ሰው ናቸው ብለው ክብር የሰጧቸው። ኦሮሞማ ልሙትልህ እንጂ ልግደልህን አያውቅም። ስለዚህም በወቅቱ ፖለቲካ ላይ ሆነን ኦሮሞማን ከኦሮሞ ጋር አንድ ማድረግ ተገቢ አይደለም። ኦሮሞ ገዳይ ነው ብለው የኦሮሞን ስም ለሚያጠፉትም መልሱ ግልጽ ነው። ማንም ከኦሮሞ አባት የተወለደ ሰው ኦሮሞ ይባላል። ኦሮሞማ በውስጡ ከሌለ ግን ገዳይ ኦሮሞ ይሆናል። ለምሳሌም ብዙ የመሳይ አይነት ኦሮሞዎች አሉ። እነሱ ይገላሉ፣ አሁን ይገላሉ፣ ኦሮሞማ ስለሌለባቸው። ታሪኩንም እንድጽፍ ያስገደደኝ የመሳይ መኮንን ማንነት እንደ ትልቅ ነገር ሲነሳ ሳይና ሰዎች በቂ ባልሆነ ግንዛቤ ቤተሰቦቹንና እሱን አንድ እንዳያደርጉ ስለፈለኩ ነው። መሳይም ኦሮሞነቱን ከጀዋር ኦሮሞነት ጋር ሲያወዳድር ታይቷል። አዎ መሳይ ከኦሮሞ አባት መፈጠሩ እኔ ምስክር ነኝ። ነገር ግን ኦሮሞማ የሌለበት ኦሮሞነት ሲፈልጉት ብቻ እንደ መሳይ ለንግድ ሊጠቀሙበት ይችሉ ይሆናል እንጂ ኦሮሞ ሊሆኑ አይችሉም። በስተመጨረሻም ለመሳይና ኦሮሞማ ጠል በሽታ አለቅ ያላችሁ የአእምሮ ተጎጂዎች የመጨረሻው ምክሬ ቅዱሳን መጻሕፍትን አንብቡና ኦሮሞማም ከነዚህ ቅዱሳን መጻሕፍት ጋር ምን ያህል እንደሚመሳሰል ትረዳላችሁ። ባትቀበሉትም የኦሮሞማ ተቃራኒ መሆን ሁሌ እየተቃጠላችሁ ከመኖር ውጪ ኦሮሞማ የማይጠፋ መሆኑን ትረዳላችሁ። በኔ እይታ ሁሉም ብሔር በክብር ደረጃ እኩል ነው።
በሚቀጥለው ሌላውን ይዤላችሁ እስከምቀርብ ቸር ሰንብቱ። ሻንቆ ጩራ። እንግዲህ ውድ የፊንፊኔ መልቲሚዲያ አድማጭ ተመልካቾች ጸሐፊው ሻንቆ ጩራ ስለ ቀድሞ የኢሳት ጋዜጠኛ መሳይ መኮንን ማንነት እንዲህ ነገረን። ለመረጃው ፊንፊኔ መልቲሚዲያ በውድ አድማጭ ተመልካቾቹ ስም ጸሐፊውን ያመሰግናል። ስለተከታተላችሁን ከልብ እናመሰግናለን። የፊንፊኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፊንፊኔ መልቲሚዲያ የታሪክና የመረጃ ምንጭ። Siranya